ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ። ትምህርት የችግሮቻችን ትምህርት የእውቀት አድማሳችንን ያሰፋል። ትምህርት የተሳሳቱ አመለካከቶችን እንድንቀይር ያደርጋል። የተማርን የተመራመርን ስንሆን ከራሳችን አልፈን ለቤተሰብ፣ ለማህበረሰብ እንዲሁም ለሀገር እድገት ትልቅ ሚና እንጫወታለን። መደገፍ የነገው ትውልድ መታደግ ነውና በአይነትና በገንዘብ ደግፉ። የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔር ለ2019 ዓመተ ምህረት የትምህርት ዘመን ከአንድ ደብተር ጀምሮ አቅማቸው የሚችለውን ደግፉ። ስሜ መቤት ምህረት ይባላል። የ6ኛ ክፍል ተማሪ ነኝ። አንደኛ ደረጃ ትምህርቴን አጠናቅቄያለሁ። ወገኖቻችን ጤናቸው ተጠብቆ እንዲኖር እኔ ዶክተር መሆን እፈልጋለሁ። እኔ ራሄል አቡነ እባላለሁ። የ6ኛ ክፍል ተማሪ ነኝ። አንደኛ ደረጃን አጠናቅቄያለሁ። የእውቀት ብርሃን የሚሰፋ እኔ መምህር መሆን እፈልጋለሁ። ስሜ ሚኪያስ ፍሬ ይባላል። ክፍሌ 3ኛ ክፍል ነው። 3ኛ ደረጃን አጠናቅቄያለሁ። ሀገራችን የዘመናዊ አኗኗር ባለቤት እንድትሆን እኔ ኢንጂነር መሆን እፈልጋለሁ። ስሜ ሽቶ ሰለሞን ይባላል። 5ኛ ክፍል ተማሪ ነኝ። አንደኛ በመሆን አጠናቅቄያለሁ። በተሻለ የፖለቲካ ሀሳብ የዜጎች ፍትሃዊ ተጠቃሚነት እንዲረጋገጥ እኔ መሪ ለመሆን ጠንክሬ እማራለሁ። ስሜ ሃይማኖት ሽኩር ይባላል። ከ6ኛ ክፍል አንደኛ ደረጃ ነጥቼ አጠናቅቄያለሁ። ፍትህ እንዲሰፍን፣ ፍርድ እንዳይጓደል እኔ ዳኛ ሆናለሁ። በእነዚህና በሌሎችም የሙያ መስኮች ላይ ተምረን ተመርቀን ሀገራችንን ወገናችንን ማገልገል የምንችለው ጠንክረን ስንማር ነውና ህልሞቻችንን እንዲሆኑ ከአንድ ደብተር ጀምሮ አቅማቸው የሚችለውን በአይነትና በገንዘብ አግዙ። እኛ የደረጃ ተማሪዎች ነን። ኑ ከበጎ ነገር ጋር ተባበሩ። የብርሃን ልጆች የህፃናትና የአረጋውያን መንደር። በስነ ምግባር የታነጸ በእውቀት የዳበረ በሙያ የሰለጠነ ትውልድ በጋራ እንፍጠር።